ደግሞ ብሩክን ማገት ቀላል ነገር እንደሆነ አታስብ። ምን ነው ፈራኸው እንዴ? ባንቺ ልክ ግን እንዴት ነው ቆይ መደደብ የሚቻለው? ይሆናል ጋሽ ግን ቅድስት ምን ልትነግሪኝ ፈልገሽ? ማለት ልትነግሪኝ የምትፈልጊው ነገር አለ? እድሜ ሄደ እና ታዲያ ሉላን አገኘሁልህ ናና ወስደህ አግባ ስትይ ነው የምትደውይለት? አልገባኝም። ሉላን ካገኘት አንቺ ምን ብሎ ይፈልግሻል? ልክ ነሽ። እዚህ ጀመሩ ከጉዳይ ላይ ሊሆን ይችላሉ። እኔ አልፋታው ይሄ ሀሳብ ስለሆነ ምንም አይደለም። ይሄን በሰው ቅንጣት ታክል ስሜት አትሰማኝም። ግን ውስጥ ያለው ጥያቄ እንደ አዲስ ፈንድቶ እየወጣ ነው። ሞገስ በሩን አንኳኳ። እንግዲህ በስተመጨረሻ ሞገስ የዳጣን ቤተሰብ አፈላልጎ አግኝቶላታል ማለት ነው። ዳጣ ለዘመናት ለብዙ ጊዜ የሚፈልጉትን የማንነት ጥያቄዋን ሞገስ ሳይሰለችና አብሮ ከዳጣ ጋር በመሆን የቤተሰቧን አግኝቶላታል ማለት ነው። ነገር ግን አሁን ላይ ያ ቤት የሄዱበት ቤት እንግዲህ ሞገስ የሷ ቤተሰብ ይሆኑ አይሆኑ ባይታወቅም ነገር ግን ለሞገስ ተደውሎለታል። አሁን ሞገስ እዛ ቤት ለመግባት ፈርቷል። ለምንድነው ያስፈራው? እስከዛሬ ድረስ ለዳጣ አብሯት አፈላልጎ ለስንት ድረስ መስዋዕትነት ከፍሎላታል። አሁን ምንም ገብቶ መጠየቅ ያን ያህል ከባድ ይሆናል ብዬ አላስብም። ስለዚህ አሁን ሞገስ እስከዛሬም ድረስ አብሯት ስለሆነ ለዳጣ ገብቶ እንግዲህ የዳጣ ቤተሰብ እንደሆኑና እንዳልሆኑ ማወቅና እንግዲህ ዳጣም በስተመጨረሻ ቤተሰቧን አግኝታ እንድትደሰት ነው የኛም ፍላጎት ማለት ነው። እስቲ ሁላችሁም ዳጣ ቤተሰቧን አግኝታ ስትደሰት ማየት የናፈቃችሁ ሐሳብ አስተያየታችሁን እስቲ በኮሜንት አስቀምጡልኝ። ሌላው ደግሞ የዝና ፉከራና ቀረርቶ እንግዲህ በብሩክ አሸናፊነት ድል ተደርጓል ማለት ነው። ዝና አሁንም ቢሆን ሉላን እስካላመጡ ድረስ ብሩክንና ሞገስን እንደማይተዋቸው ግልጽ ነው ማለት ነው። በዚህ በኩል ደግሞ መሐሌት ለዝና እያገዘች ብዙ መረጃዎችንና ሰውም እንግዲህ ከዝና ጋር እየቀጠሩ ሞገስን ለማስገደል ተስማምታለች ማለት ነው። ስለዚህ አሁን ዝና ማን ነው የሚፈልገው? ሉላን ደግሞ የደበቀው ሞገስ ስለሆነ ሞገስ ደግሞ የብሩኬ ጓደኛ ስለሆነ ብሩኬን በመያዝ ሞገስ የት እንዳለና ሉላ የት እንዳለች እንዲነግረው ነው ማለት ነው። ከዚህ በፊት ብሩኬ ለልጁ ለምሳሌ ሲል እንግዲህ ሞገስ ጋር ተነጋግሮ ስለነበር ያኔ ሉላ ያለችበትን ቦታ ዝናን ወስዶ እንግዲህ ለምሳሌ ሲል አሳይቷል። አሁንም እንደገና ዝና የለመደውን ነገር ብሩኬ ወስዶ ሉላ ያለችበትን የሞገስን ቤት እንዲያሳየው እየፈለገ ነበር። ነገር ግን አሁን ብሩኬ ምሳሌ ድና ተመልሳለታለች። የሚፈልገውምና እንግዲህ እስከዛሬ ብዙ መስዋዕትነትን እየከፈለ የነበረው ለምሳሌ ሲል ነበር እየተመታ ዝም እያለ የነበረው። አሁን ግን ምሳሌ ድና ስለተመለሰች እንደ ድሮ አይፈራም። አሁን ከዝና ጋርም እጅ ለእጅ ተያይዟል ማለት ነው፣ ፊት ለፊት ማለት ነው። እንግዲህ መሐሌት ከዝና ጋር ብሩኬ ሲደባደብ ዝና ይመታዋል ብራ ነበር የፈረችው። ነገር ግን ብሩኬ የዋዝ አይደለም፣ እንደ ሞገስም ስላልሆነ ዝናን እንግዲህ ጥሎታል ማለት ነው። በጣም ነው እንግዲህ ብሩኬ ያስደሰተኝ። እንግዲህ ብሩኬ ያስደሰታችሁ የሞገስንም ነው ብሩኬ የተወጣው ብዬ ነው ማሰቡ። እስቲ ሁላችሁም ብሩኬ የተመቻችሁ ሐሳብ አስተያየታችሁን እስቲ ኮሜንት ላይ አስቀምጡልኝ። ሌላው ደግሞ አሁን ላይ ቅድስት ሁሉም ነገር ተሳክቷል። አሁን የምትፈልገው ከብሩኬ ጋር መሆን ነው። አሁን ከብሩኬ ጋር እንዴት መሆን እንደምትችል ለብሩኬ አልነገረችውም። ምክንያቱም እንግዲህ ሰራተኛ ስለሆነች ስለምትፈራ ለብሩኬ እንደምታፈቅረውና እንደምትወደው ቀጥታ አልነገረችው ማለት ነው። ሞገስና ዳጣም ከዚህ በፊት ቅድስት ብሩኬን እንደምትወደው ያውቃሉ። ዳጣም የሆነ ሰዓት ጀምራ ነበር ለብሩኬ ልትነግረው ብላ ግን እንደ እህት ነው ቅድስትን ያለቻት እንጂ ምንም እንደምታፈቅረው አልነገረችለትም። ነገር ግን አሁን ቅድስት ጊዜዋ እየሄደና ሰዓቷ ጊዜዋ እየሄደና እያለፈባት ስለሆነ በቃ ምንድነው ውሳኔ ወሰነችው ወደ ሀገር ቤት በመሄድና ልጅ ለመውለድ እንደምትፈልግ እንግዲህ ለብሩኬ ነግሯለች። እንግዲህ የኛም ፍላጎት የሚሆነው ቅድስትና ብሩኬ አንድ ላይ እንዲሆኑ ነው። ምክንያቱም ቅድስት
ለምሳሌም ይሁን ለብሩኬ በጣም አዛኝና ብዙ መስዋዕትነትን ከፍላለች። ከብዙ ነገርም እንግዲህ ከማህሌትና ከኤፍራታም ነው ያዳነቻቸው። ስለዚህ አሁን ብሩኬ ሁሉም ነገር ጨርሷል። አሁን ከቅድስት ጋር ቢጋቡ ብለን እናስባለን። እናንተስ እስቲ አሁን ብሩኬና ቅድስት ይጋቡና ምሳሌም ልጃቸው ሆኖ አንድ ላይ ይቀጥሉ ምትሉ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ማህሌት ከዝና ጋር በነበራት ቆይታ አሁንም ከሱ ጋር እያለች እንግዲህ በጣም እየወደደችው ነው ማለት ነው። እንግዲህ ዝና ከሉላ በስተቀር ለማህሌት ምንም አይነት ፍቅር ወይም ደግሞ ምንም አይነት ስሜት የለውም። ነገር ግን ማህሌት የምታሳየው ነገር ለዝና በጣም ከባድ ነገር ነው። እንዲወዳት ወይም እንዲያፈቅራት ከሷ ጋር እንዲሆን በጣም ብዙ ነገሮችን እያደረገች ነው። ነገር ግን ዝና ቅንጣት ያህል ለማህሌት ምንም አይነት ስሜት የለውም። ነገር ግን አሁን ማህሌት ዝናን ከሷ ጋር እንዲሆን ለማጥመድና እንግዲህ ከሱ ጋር ለመኖር እያሰበች ነው ማለት ነው። ኤፍራታ ምንድነው ያለቻት? ኤፍራታ ከማንም ይሁን ከማን ከዝና ጋርም ብትሆኚ እንግዲህ አሁን ምንም ነገር ስለሌለን ብር ያስፈልገናል፣ ገንዘብ ያስፈልገናል እያለቻት ነው ማለት ነው። እንግዲህ ኤፍራታ ማህሌት ከዝና ጋር ሆና ብታያትና እንግዲህ ገንዘብ ላይ ሀብት ላይ ብትወርቅ ደስ ነው የሚላት። ምክንያቱም ኤፍራታ ራሷን ወደ ኋላ በማድረግ ማህሌት ሲሳካላት ብቻ ከማህሌት የሆነ ነገር መፈለግ ነው ማለት ነው ፍላጎቷ። ምክንያቱም ማህሌት ኤፍራታ ጋር ሆና አሁን ላይ የምትኖረው ማንም ጋር ስላልሆነ ኤፍራታ ጋር የምትኖረው እሷ ጋር ነው የምትበላው፣ እሷ ጋር ነው የምትጠጣው። ስለዚህ ኤፍራታ ከዛ ቤት ስላልወጣችላት የሷን የሆነ ነገር ትፈልጋለች ማለት ነው ኤፍራታ። ስለዚህ ማህሌት ከብሩኬም ከሞገስም አሁንም ደግሞ ከዝናም ስላልሆነች በጣም ጨንቋታል ማለት ነው። መውደቂዋ ከባድ እንደሆነና ከዝና ጋር ካልሆነ ተይ እያለቻት ነው። በዚህ ጋር እየመከረቻት ነው፣ በዚህ ጋር ደግሞ እንድትገባ እየገፋፋቻት ነው ማለት ነው። እዛ ወንጀል ውስጥ ኤፍራታ ራሷ ወደ ኋላ ብላ እንግዲህ ማህሌት የላከቻቸው ሰዎች ሞገስን እንዲገሉላት ማለት ነው። እዛ እየተከታተሉት ነው ማለት ነው። ሞገስ ከዳጣ ጋር ሆነው የዳጣን ቤተሰቦች ለማገናኘት እንግዲህ በፍለጋ ላይ ያለ ማህሌት ተደውሎ ሞገስ ያለበት እንደታወቀ ተነግሯታል ማለት ነው። ማህሌት የምትፈልገው ምንድነው? ሞገስ እንዲገደልላትና ከተገደለ ደግሞ ከዝና ብር አገኛለሁ ብላ ቤት አገኛለሁ ብላ ነው የምታስበው ማለት ነው። ዝና አሁንም ቢሆን ማህሌት ላይ እየተጠቀመባት እንደሆነ አላወቀችም። ኤፍራታ በተደጋጋሚ ጊዜ ብትነግራትም ነገር ግን ማህሌት ኤፍራታን እንግዲህ ከምንም አልቆጠረቻትም። ነገር ግን አንዳንዴ ኤፍራታ የምታወራው ነገር ልክ ነው። ከዝና ምንም እንደማይጠበቅና በጣም እያታለላትና እየተጫወተባት እንደሆነ ነግሯታል። እሱ ሉላን ካገኘ ማህሌትን ምንም ብሎ ዞር ብሎ እንደማያያት ኤፍራታም አሁን ላይም ነግራታለች። ስለዚህ ማህሌት አንዳንዴ ልትነቃ ይገባል። ዝና እየተጫወተባት እንደሆነ አሁንም ስለማታቅ ለዝና ነው አሁንም እየሰራች ያለችው ማለት ነው። አሁን ዳጣ ከሞገስ ጋር እየፈለጉ ቤተሰቦቿን ለማግኘት ቤት እየፈለገ ያለ ማህሌት የላከቻቸው ሰዎቹ ደግሞ ሞገስን ለመግደል እያኮበኮቡ ነው ማለት ነው። አሁን እንግዲህ ሞገስ ከዳጣ ጋር እየሄደ በፍላጎት ላይ ቤቱን ቢያገኙም ነገር ግን ማስረጃ ወይም ደግሞ ሌላ ነገር መረጃ ስለሌላቸው ዳጣ የዛ ቤተሰብ ልጅ መሆኑን እንዴት ያውቃሉ እያለ እየተጨነቀ ነው። ነገር ግን ዳጣ አሁን ማወቅ እንዳለባቸውና የጣሏት ልጅ እዚህ ድረስ ደረጃ መድረሷን እንዲያውቁ ነው የምፈልገው እያለች ትገኛለች። ነገር ግን አሁን ላይ ሞገስ እዛ ቤት መግባት ፈርቷል። እንደምናየው ከሆነ ቤቱ አሪፍ ቤት የሀብታም ቤት ይመስላል። ስለዚህ እንግዲህ ዳጣም እዛ ቤት ለመግባት ቸኩላለች ማለት ነው። ምክንያቱም ቤተሰቦቿን ለማግኘት ካላት ጉጉት የተነሳ እዛ ቤት ገብታ ቤተሰቦቿን ተዋውቃ ምንም ቢሆን ባያምኑም እንኳን ማን ቤተሰብ እንዳላት ዋናው ቤተሰብ እንዳላት ማወቋ ነው ለሷ ማለት ነው። ስለዚህ ከሞገስ ጋር እንግዲህ ሞገስ ወደ ኋላ ማለት የለበትም። እስከዛሬ ድረስ አብሮ ደርሷል። አብሮ ገብተው ዳጣ ቤተሰቦቿን አግኝታ መደሰት አለባት ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
እንግዲህ ኤፍራታ ዝና የሚላትን ነገር ማህሌት እንዳትሰማና አንዳንዴ ደግሞ ሰከን ብላ እንድታስብ እያደረገቻት ነው። ምንድነው ኤፍራታ ያለቻት ነገር በጣም ከባድ ነው። ምክንያቱም ሞገስ ከተያዘ ሉላን ስለሚያገኝ ሉላ ዝናን ካገኘ ደግሞ አንቺን ይረሳሻል ብሏታል። እሷን ከረሳት ደግሞ የሚያገኙት ገንዘብም ሆነ ምንም አይነት ነገር ጥቅማ ጥቅም ስለማያገኙ አሁን ኤፍራታ ማህሌትን ሞገስ ያለበትን እንዳትናገሪ ለዝና እያለቻት ነው ማለት ነው። ምክንያቱም ምንም አይነት ገንዘብ አያገኙም። ሉላን ካገኘ ዞር ብሎ ስለማያያት ማህሌትን እንደዚህ ብላ ኤፍራታ ቁም ነገር አሁን ላይ ለማህሌት ነግራታለች ማለት ነው። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 68 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።